ሰላም እንዴት ናችሁ ቻናሌ ቤተሰቦች በዛሬው ቪዲዮአችን ቤታችሁ ቁጭ ብላችሁ ብቻ ገንዘብ የምትሰሩበትን አንድ ፕላትፎርም ይዤላችሁ መጥቻለሁ። ይሄ ዌብሳይት በጣም ደስ የሚለው ነገር ቀጥታ ዲጂታል አድርጋችሁ ወይም ደግሞ ስትመዘገቡ ወደ $2 ይሰጣችኋል። በኢትዮጵያ ደግሞ ወደ 380 ምናምን ብር አካባቢ ወደ አካውንታችሁ ይገባል ማለት ነው። እንዴት መስራት እንደምትችሉ እንዲሁም ደግሞ እንዴት አድርጋችሁ ገንዘቦችን ሜክ ማድረግ እንደምትችሉ በዛሬው ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እንደዚህ አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ለዚህ ቻናል ላይ እስኮናችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ እንዲሁም ደግሞ ላይክ ማድረግ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የዌብሳይት ሊንኩን ከታች ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይሆናል። ዩዘር ኔማችሁን ፓስወርድ ክሬት ታደርጋላችሁ። ከዛም ኢንቫይት ኮድ የሚለውን ራሱ ያስቀምጥላችኋል። እዚህ ጋር የምትመለከቷትን ቁጥር እዚህ ጋር በመጻፍ ብቻ ቀጥታ ሬጂስተር ማድረግ ትችላላችሁ ማለት ነው። ከዛም ሬጂስተር ካደረጋችሁ በኋላ በቀጥታ እንደዚህ አይነት ኢንተርፌስ ያመጣላችኋል ወይም ደግሞ እንደዚህ አይነት ሆም ፔጅ ታገኛላችሁ ማለት ነው። በቀጥታ መጀመሪያ ላይ እንዴት አድርገን ነው $2 መውሰድ የምንችለው ካላችሁ በቀጥታ እዚህ ጋር የምትመለከቷትን እቺኛውን ዊዝድሮ የምትለውን እንዴት ነኩታላችሁ ማለት ነው። ከዛ እቺኛውን እንዴት ነኩታላችሁ። እዚህ ጋር ማስገባት የሚጠብቅባችሁ ፓስወርድ ታስገባላችሁ። ተመሳሳይ ፓስወርድ፣ አድሬስ እና የቴሌግራም ዩዘር ኔማችሁን ታስገባላችሁ ማለት ነው። ከዛም በኋላ እንዴት አድርጋችሁ መቀበል እንደምትችሉ ደግሞ አሳያችኋለሁ። ቲአርሲ ቶይን አድሬሳችሁን ከባይናንሳችሁ ወይም ደግሞ ከፈልጋችሁት መውሰድ ትችላላችሁ ማለት ነው። እዚህ ጋር ቲአርሲ ቶይን አድሬሳችሁን ፔስት ካደረጋችሁ በኋላ የቴሌግራም ዩዘር ኔማችሁን እዚህ ጋር ማስገባታችሁን እንዳትረሱ ማለት ነው። ኮንቲኒው የሚለውን ትረግጣላችሁ። ከነካችሁት በኋላ በቀጥታ ከስተመር ሰርቪስ የምትላለች ማለት ነው። ወይም ደግሞ እዚህ ጋር ሰርቪስ የምትለውን አንዴት ነኩታላችሁ። ከነካችሁት በኋላ መጀመሪያ ላይ ማድረግ ያለባችሁ ነገር ምንድነው? ቀጥታ ቴሌግራም ቻናላቸውን ጆይን ማድረግ ነው ማለት ነው። ከእናንተ የሚጠበቀው ቴሌግራም ቻናላቸውን ጆይን ካደረጋችሁ በኋላ በቀጥታ ለነሱ ጆይን ያደረጋችሁበትን ስክሪንሻት ልካላችሁ ማለት ነው። ከዛም በኋላ እነሱ አይተው ነው ተመልክተው ጆይን ካደረጋችሁ በኋላ በቀጥታ የሚከፍሏችሁ ወይንም ደግሞ $2 ወደ አካውንቱ የሚያስገቡላችሁ ማለት ነው። አካውንቱን ሲያመጣ እንደዚህ ያሳያችኋለሁ። ይሄንን የምትመለከቱትን አካውንት ወይም ደግሞ ግሩፕ ቀጥታ ጆይን የምትለውን ትነኩታላችሁ። ከነካችሁት በኋላ በቀጥታ ከእናንተ የሚጠበቀው ነገር ምንድነው? እዚህ ጋር ስክሪንሻት ማድረግ ነው ማለት ነው። ስክሪንሻት እንደዚህ ካነሳችሁት በኋላ በቀጥታ ወደዚህ ትመለሳላችሁ። ወደ ዌብሳይቱ እንደዚህ ከተመለሳችሁ በኋላ እዚች ጋር የምትመለከቱትን ሰርቪስ ወይንም ደግሞ ቴሌግራም ከስተመር ሰርቪስ የምትለውን እንዴት ነኩታላችሁ ማለት ነው። ከነካችሁት በኋላ በቀጥታ ወደ ሰርቪሱ ነው የሚያስገባችሁ። እንደምትመለከቱት እንደዚህ ሲያመጣላችሁ በቀጥታ ሄሎ ብላችሁ ትጽፉለታላችሁ ማለት ነው። እሱም ደግሞ ወይም ደግሞ እነሱም አክቲቭ ስለሆኑ በቀጥታ ሄሎ ብሎ ይመልስላችኋል። ከዛም እንደዚህ ስክሪንሻት ያደረጋችሁትን አንዴ ለነሱ ትልካላችሁ ማለት ነው። ወይንም ደግሞ ለከስተመር ሰርቪስ ትልካላችሁ። እንግዲህ በፍጥነት እንደሚመልስላችሁ ሄሎ ስትሉ ሄሎ ሃይ ምናምን ብሎ ይጽፍላችኋል። ከዛም በኋላ የሰራችሁትን ወይም ደግሞ ታስካችሁን እንደዚህ ስክሪንሻት አድርጋችሁ ትልካላችሁ ማለት ነው። የዛን ሰዓት ለእናንተ ወደ $2 አካባቢ ይሰጣችኋል ማለት ነው። ከእናንተ የሚጠበቀው ምንድነው? ቀጥታ ቴሌግራም ቻናላችሁን ጆይን ማድረግ ነው ማለት ነው። እንደምትመለከቱት ይህንን ተመልክቶልኛል ማለት ነው። ከዛም በኋላ ቀጥታ ኦንላይን ያለው እንግዲህ ይህንን አይቶ ይጽፍልኛል ማለት ነው። ከዛም እንግዲህ እንደምትመለከቱት ኮንግራቹሌሽን ፕላትፎርም ቢ ሃዝ ቢን ፕሩቭድ ይላችኋል። እንግዲህ 2 USDT ወይም ደግሞ $2 ቀጥታ ሪዋርድ ተቀብላችኋል ማለት ነው። ይሄም በቀጥታ ወደ ባይናንስ አካውንት የሚገባ ይሆናል ማለት ነው። እንግዲህ እንደምትመለከቱት $2 በቀጥታ ወደ ባይናንስ አካውንት ይገብቷል ማለት ነው። እናንተም ይሄን ቲፕ በመጠቀም ብቻ በቀጥታ ሪዋርዱን መውሰድ ትችላላችሁ ማለት ነው። ከዛም በኋላ አድሬስ ይሰጣችኋል። እዛ አድሬስ ላይ ታስገባላችሁ በቀጥታ። ከዛም በኋላ ስራውን መጀመር ትችላላችሁ ማለት ነው። እዚህ ጋር ቢትኮይን አለ፣ ኢቴሪየም እንዲሁም ደግሞ ዲኦቲ ምናምን የሚባሉ ክሪፕቶች አሉ ማለት ነው። እነዚህ ላይም ትሬድ ማድረግ ትችላላችሁ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት የተለያዩ ሪዋርዶች አሉ ማለት ነው። ኢንቫይቶች ለምሳሌ ጓደኞቻችሁን በምትጋብዙበት ሰዓት በጣም አሪፍና ምርጥ ሪዋርድ ይሰጣችኋል ማለት ነው። ለምሳሌ 50 ሰውን በምትጋብዙበት ሰዓት እንዲሁም ደግሞ እንዲህ ሌቭሎች አሉ ማለት ነው። እነዚህን ቼክ በማድረግ ብቻ በቀጥታ ሪዋርዶችን መውሰድ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ አድርጉት ማለት ነው። በሌላ ባሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ